ያደረኩት ምርምር በክርስትና ብቻ አላቆመም። የሂንዱ፣ የአይሁድ፣ የቡዲዝም፣ የሜታፊዚክስና አሜሪካ ውስጥ የሚገኙ የተለያዩ እምነቶችን አጥንቼ ነበር። ይህ ሁሉ እምነት ሳጠና ትኩረት ያልሰጠሁትና ያላጠናሁት አንድ እምነት ነበር፣ ኢስላም። ለምን? ጥሩ ጥያቄ። አላሁ አክበር አላሁ አክበር። ቁርአንንም ሳነብ ሰው የጻፈው ለመሆኑ እርግጠኛ ሆኜ ነበር ማነበው። ይህም ሰው መሐመድ ነው ብዬ ነበር ማስበው። በግምት የቁርአንን 1/3 ካነበብኩ በኋላ ለሚስቴ ያልኳትን አልረሳውም። ይሄ መሐመድ የሚባለው በጣም ብልህና አስተዋይ ሰው መሆን አለበት። ምክንያቱም የቁርአን አጻጻፍ ስተት አለመኖሩ፣ ለመረዳት ቀላል መሆኑ የመሐመድን አስተዋይነት ያሳያል አልኳት። አሽሀዱ አን ላ ኢላሃ ለጠየቅኳቸው ጥያቄዎች በጠቅላላ ማለት ይቻላል ከቁርአን ያገኘኋቸው መልሶች እጅግ አጥጋቢ ነበሩ። ጥያቄን ሲመልሱልኝ ከነበሩት ውስጥ አንዱን ተጨማሪ ምን የምትነግረኝ ነገር አለ ብዬ ጠየቅኩት። ከአላህ ቃል ውጪ ምን ልጨምርልህ እችላለሁ? ቁርአን ያላህ ቃል በቂ ነው አለኝ። ጭንቅላቴን የነካኝ አባባል ነበር። አሽሀዱ አን ላ ኢላሃ ኢላላህ። በእስላም ዙሪያ ከሚወራውና እኔ ራሴ ከማስበው የተለየ ሆኖ ነው ያገኘሁት። አሁን ሰዎች በሂጃብ ሲያዩኝ ሙስሊም ሆኜ ሳይሆን አዲስ ፋሽን ያመጣው ነው የሚመስላቸው። አሽሀዱ አነ ሙሐመደን ረሱሉላህ። እስላምን ለመቀበል የወሰንኩት የዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ታሪክ ካነበብኩ በኋላ ነው። ይህ ሰው ቀንደኛ የሙስሊም ጠላት ነበር። ግን ሱረቱል ጦሃን ከቀራ በኋላ ሕይወቱን ለኢስላም አሳልፎ የሰጠ ሰው ነው። ይህ ቁርአን እንዴት ያለው ኃይል ቢኖረው ነው ብዬ አሰብኩ። አሽሀዱ አነ ሙሐመደን ረሱሉላህ። እንዲሁም ምላሽን ያገኘሁት ኢስላምን ከተቀበልኩ በኋላ ቁርአን መቅራት መለማመድ ጀመርኩ። በእርግጥ ቀላል ሆኖ አላገኘሁትም፣ ይከብድ ነበር። ከዚህ በኋላ ምንም የሚያስጨንቀኝ ነገር አለመኖሩን ሳቅ በጣም ተደሰትኩ። በእስላም ያገኘሁትን ደስታ በህይወት ያገኝቼው አላውቅም። አልহামዱሊላህ ይህንን ትክክለኛ መንገድ በማግኘት እድለኛ ነኝ። አሁን ሰላት መስገድ እየተለማመድኩ ነው። ሙሐመደን ረሱሉላህ። አንዳንዴ በተለያየ ችግር ላይ ያሉ ሙስሊም ወገኖችን ሳስብ እንባዬ ድቅን ይላል። ለምን መሰለህ? በውስጤ ለነዚህ ወገኖቼ የሆነ ጥሩ ነገር ማድረግ እንዳለብኝ ስለሚሰማኝ። حي على الصلاة. ስለዚህ ከዚህ በኋላ የባድ ቦይስ ግሩፕ አትሆንም? ባድ ቦይ የሚለው መጠሪያ አበቃ። ከእንግዲህ ጉድ ቦይ ወይንም ጥሩ ልጅ ብለህ ልጠራኝ ትችላለህ። حي على الصلاة. ኢስላምን ከተቀበልኩ በኋላ ግን ይህ ሁሉ አበቃ። በቃ 10 ዓመት ያህል ሆኖኛል ስራዬን ከተውኩ። አድናቂዎቼ ሁሉ ተቃውሞ ማቅረብ ጀመሩ። ያልሆኑ ስሞችም ይሰጠኝ ጀመር። አሸባሪ ትደግፋለች፣ አሸባሪ ሆናለችም የሚሉ ነበሩ። الله أكبر الله
لا إله إلا الله. በዓለማችን በከፍተኛ ፍጥነት እየተስፋፋ የመጣው እምነት የትኛው እንደሆነ ያውቃሉ? ሪደርስ ዳይጀስት የተሰኘውና በ1983 የወጣው መጽሔት እንዲሁም በድጋሚ ፕሌን ትሩዝ የተባለው ፌብሩዋሪ 1984 የወጣው መጽሔት እንዳስነበቡት ላለፉት 50 ዓመታት ማለትም ከ1934 እስከ 1984 እንደ አውሮፓውያን አቆጣጠር ባደረጉት የዳሰሳ ጥናት ከእምነቶች ሁሉ በከፍተኛ ደረጃ እየተስፋፋ የመጣው እምነት እስላም ነው ይሉናል። ጥናቱ እንዳመለከተው እስላም በ235% መጨመሩና ክርስትና በ47% ብቻ መጨመሩን ይገልጻል። እንደ አውሮፓውያን አቆጣጠር ከ1934 እስከ 1984 በተደረገው የ50 ዓመታት ጥናት ሚሊዮኖች እስላምን የተቀበሉበት ጊዜ ነው። ከ1984 ጀምሮ ባለው ደግሞ በአሜሪካ በከፍተኛ ፍጥነት የተስፋፋው እምነት እስላም ነው። በአውሮፓ በከፍተኛ ደረጃ ቁጥሩ የጨመረው እምነት እስላም ነው። በ10 ሺዎች የሚቆጠሩ አሜሪካውያን እስላምን ተቀብለዋል። በ10 ሺዎች የሚቆጠሩ አውሮፓውያንም እስላምን ተቀብለዋል። በሚሊዮኖች የሚቆጠሩ የዓለማችን ህዝቦች እስላምን ተቀብለዋል። ታዲያ በየትኛው አስገዳጅ ኃይል ነው እስላምን የመረጡት? ለሰዎች ሁሉ መፍትሄ እስላም ስለሆነ ብቻ ነው። ከባድ ቦይስ አባልነት ወደ ሙስሊም እምነት የገባና ዝነኛ የሂፕ ሆፕ ህይወቱን በማቆም ጥልቅ ወደ ሆነ መንፈሳዊ እምነት የተለወጠ ዕውቅ አርቲስት ነው የዛሬ እንግዳዬ። ከቅርብ ጊዜ ወዲህ ከኮሜዲያን ማህበር እንዲሁም ከራፕ ሙዚቃ ወደ እስልምና የሚገቡ አርቲስቶች እየተበራከቱ ነው። ከነዚህም ውስጥ የተወሰኑትን ለመጥቀስ ያህል ቡስታ ራይምስ፣ ሉን፣ ናፖሊዮን፣ ካስተር እና ሬገን ይገኙበታል። የዛሬ እንግዳዬ ጁኒ መሐመድ ነው። ይበልጥ በሚታወቅበት መድረክ ስሙ ሉን እያልኩ ብጠራው ይሻላል። በራፕ ይጠቀማቸው የነበሩ መልእክቶቹን አሁን ለሚከተለው እምነቱ በሚያስተላልፈው መልእክት ተቀይሯል ማለት ነው። የፒዲዲ እና የባድ ቦይስ ሪከርድ አባል ነበር። በ2008 የዱባይ ጉብኝቱ ኢስላምን የተቀበለው ሉን አሁን ሳዑዲ አረቢያ ኡምራ አድርጎ እንደጨረሰ ለቃለ መጠይቄ ተገኝቶልኛል። በጣም አመሰግናለሁ ሉን። አዎ ሉን አሁን ከመረጥኩት ህይወት የተለየ ነበር። አሁን ግን አልহামዱሊላህ ሙስሊም በመሆኔ በጣም ደስተኛ ነኝ። እስላም ትልቅ የአእምሮ ሰላም ይሰጣል። በሙዚቃው ኢንዱስትሪ ያላገኘሁትና ማግኘት ፈልጌ የነበረውን ትልቅ የአእምሮ ሰላም ነው በእስላም ያገኘሁት። እኔ ከነበርኩበት ህይወትና ከነበርኩበት ቦታ እስላምን ማግኘት በጣም ከባድ ነው፣ ግን አልহামዱሊላህ። ስለዚህ ከዚህ በኋላ የባድ ቦይስ ግሩፕ አትሆንም? ባድ ቦይ የሚለው መጠሪያ አበቃ። ከእንግዲህ ጉድ ቦይ ወይንም ጥሩ ልጅ ብለህ ልጠራኝ ትችላለህ። እሺ፣ የባድ ቦይስ አባል የነበረው ሉን ምን ይመስል ነበር ለሚለው ጥያቄ ምላሽ እንዲሆነን ለትውስታ አንተ ያለህበትን የሙዚቃ ቪዲዮ ቀንጨብ አድርጌ ላሳይ። ቀጣዩ ጥያቄ ራፕን አትቀጥልም? በእስላም ጉዳይ ካልሆነ በቀር ከሚዲያ የመገናኘት ሐሳብ የለኝም። በአሁኑ ሰዓት ትኩረቴ ሙሉ በሙሉ በሃይማኖት የዳበረ ዕውቀት መጨበጥ ነው። የዲን ዕውቀት ባጠነከርኩት ልክ ሃይማኖቴን አጠንክሬ መጠበቅ ወይንም ማቆየት እችላለሁ ማለት ነው። በዚህ መልኩ ብዙ ማወቅ ብሎም አዋቂ መሆን ስለምፈልግ በርትቼ እያጠናሁ ነው። አላህ የበለጠ ያውቃል። እባካችሁ አንዴ ተነሱ፣ አንዴ ተነሱ። እሺ፣ እዚህ ጋር ቁሙ። እነዚህ ሰዎች በአሁኑ ሰዓት እስላምን ሊቀበሉ ተዘጋጅተዋል። ለውጡ ለኔ ወይም ለናንተ ሳይሆን ለትክክለኛው ፈጣሪ ነው። ወደ ትክክለኛው እምነት መጥተዋል። ስለዚህ ይህን ትክክለኛ እምነት በቀላሉ እንዲማሩ ያዘጋጀውላቸው የመጽሐፍ ስጦታዎች አሉ። እባካችሁ ለሁሉም ስጧቸው። We have a gift for them, and we're going to give them this gift, which includes
Give each one of them. I'm going to tell them what it is. Give each one of them one, please. Let me have one of the packages, Aki, so I can tell them what it is. Now the gift that we're giving to them. ካዘጋጀኋቸው መጽሐፎች ውስጥ አንደኛ የቁርአን ትርጉም ነው። ሁለተኛው የረሱል ሰለላሁ ዐለይሂ ወሰለም ታሪክ በቀላሉ የሚረዱበትና በአጭሩ የያዘ ነው። ሶስተኛው ከሰባት መጽሐፍት የተውጣጣና እስላምን ለተቀበሉ አዲስ ሰዎች ሰፋ ያለ ማብራሪያ ይሰጣል። It is a set of 7 books. ከሰባት መጽሐፍት የተውጣጣና እስላምን ለተቀበሉ አዲስ ሰዎች ሰፋ ያለ ማብራሪያ ይሰጣል። እነዚህን መጽሐፎች በማንበብ እስላምን በቀላሉ መረዳት ይቻላል። እኔን ወይም እዚህ አዳራሽ ውስጥ ያለውን ሰው መቀበላቸው እንዳልሆነ እገልጻለሁ። የምትቀበሉት አላህን ፈጣሪያችሁን ነው። It's just your acceptance of God. And this gift is to help you make that transition. ያልደረሰው አለ? ከዚህ በመቀጠል ሻሃዳ ወይንም ምስክርነት ትላላችሁ። ይህም ከአላህ ሌላ አምላክ የለም፣ ሙሐመድም ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያ መሆናቸውን መመስከር ሲሆን እነዚህ ቃላት ወደ እስላም የምትሸጋገሩበት ድልድይ ነው። በዚህ ድልድይ ግን ወደ ኋላ መመለስ አይኖርም። Who? She's right here. Yeah, she wants to make it for the visual. No, she's here. Yeah, but she wants to... Akhi, she's here, Akhi. Please, Akhi. My brother who is, and rightfully so, is very concerned and very inspired about... ወንድሜ የሚለኝ አሁን እስላምን ሊቀበሉ ከመጡት መሃል አንዷ እህታችን ወደ እስላም እና ወደዚህ ቦታ ያመጣት ልጇ መሆኑን እንድታውቁ ነው። ብዙ ጊዜ እናት ልጇን ቅኑን መንገድ ስትጠቁም ነው የምናውቀው። ልጅ እናቱን ወደ ቅን መንገድ መውሰድ በጣም አስደሳች ነው። ስለዚህ የአላህ ፈጣሪነትና የሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኛነትም የምትመሰክሩበትን ሻሃዳ እንለዋለን። ይህን ሻሃዳ ካላችሁ በኋላ እናንተና አላህ ብቻ የምታውቁት እስካሁን የሰራችኋቸው የተለያዩ ወንጀሎች በሙሉ ከዛሬዋ ቀን ጀምሮ ይሰረዙላችኋል። ምክንያቱም አላህ ከስህተታቸው ወደ እርሱ ተመላሾችን ይወዳል፣ ይቅር ይላልና ነው። ብድርም ካለባችሁ አቆዩት ይሻላል። The words la ilaha illallah Muhammad Rasulullah ashhadu an la ilaha illallah wa ashhadu anna Muhammadan عبده ورسوله صلى الله عليه وسلم آمين. Now, what I want to say to you brothers and sisters, and honestly, I am truly grateful in the sight of Allah, not because I'm going to... መጨመር የምፈልገው ነገር ቢኖር አሁን እስላምን የተቀበላችሁ ወንድሞቼና እህቶቼ ሳያችሁ በጣም ተደስቻለሁ። ገንዘብ ስለሚከፈለኝ አይደለም የተደሰትኩት እናንተን ሳያችሁ 37 ዓመት ወደ ኋላ ተጉዤ የኔን የሻሃዳ ጊዜ እንዳስታውስ አድርጎኛል።
And I do realize የሚገርማችሁ ሰላማዊና የተረጋጋ ህይወት ሁሌም ሰውን ወደ እውነት ይመራል። እኔም ወደ እስላም የመራኝ ይህ አጋጣሚ ነበር። ለማንኛውም ወደ እስላም የመራችሁ አላህ ምስጋና ይግባው። ነገ አላህ ካለ ወደ ሜልበርን እጓዛለሁ። ከዚያ ሐሙስ አካባቢ እመለሳለሁ። ስመለስ ራት ልጋብዛችሁ ፈልጋለሁ ኢንሻአላህ። ይመቻችኋል? ሴቶች እህቶቼ እናንተን ባለመጨበጤ ቅሬታ አይገባችሁም። ሸሪዓው ስለማይፈቅድ ነው። May God bless you so much. Go ahead and have your seats, okay? Assalamu alaikum, brothers and sisters. አሰላሙ አለይኩም ወራህመቱላሂ ወንድሞቼና እህቶቼ ምናልባት እንዴት ሙስሊም ሆንክ የሚል ጥያቄ ካላችሁ ግልጽና አጭሩ ምላሼ አላህ ይህን ቀጥተኛ መንገድ መራኝ የሚል ነው። ለ35 ዓመታት ያህል ምንም እምነት ያልነበረኝ ሰው ነበርኩ። ጌታ የለም ነው ምለው። ከጌታ ምንም እርዳታ አልሻም። በአጠቃላይ በፈጣሪ አላምንም ነበር። በወጣትነቴ ነው ሳይንቲስት የሆንኩት። ከ25 ዓመት በፊት ግን ይህች ዓለም እንዲህ ተስተካክላ ለኛ ምቹ ሆና ልትገኝ እኛም ራሳችንን ልናስገኝ አንችልም። አንድ ብቸኛና ይህችን ዓለም ያስገኘ ፈጣሪ መኖር አለበት ብዬ አሰብኩ። በሰከንድ ውስጥ ጌታ የለም ብሎ ከሚያምን ሰው አለ ወደሚለው አቋም ተሸጋገርኩ። ሌሎች እምነቶችን መመርመር አላስፈልገኝም። ምክንያቱም ክርስቲያን ኢየሱስ አንድ ነው ይላሉ፣ ሶስት ነውም ይሉሃል። ይህ አልተዋጠልኝም። ጆይሽ ደግሞ የእምነቱ ተከታዮች በሙሉ ጆይሽ መሆን አለባቸው። ጆይሽ ካልሆንክ እምነታቸውን መከተል አትችልም። ይህም ሆኖ መጽሐፍ ቅዱስን ከማንበብ ወደ ኋላ አላልኩም። መጽሐፍ ቅዱስ ላይ ያልተዋጠልኝ ሌላው የጌታ አመጣጥ ነው። የምታቀው የሚሰማህ መሆኑ አይዋጥልህም። ጌታ ሰውኛ ባህሪ ሊኖረው አይገባም። ሌላው የመጽሐፍ ቅዱስ ትልቅ ስህተት አንዱ ገጽ ላይ የሰፈረው ሌላው ገጽ ላይ ካለው ጋር እርስ በርሱ ይጋጫል። ስለዚህ ድሮ ከነብዩ ኢሳ በኋላ መጽሐፍ ቅዱስ በሰው ልጅ የተጻፉና የተጨማመረ መሆኑን በቀላሉ ተረዳው። ከዛ የቁርአን ትርጉም በእንግሊዝኛ ገዛው። ቁርአንንም ሳነብ ሰው የጻፈው ለመሆኑ እርግጠኛ ሆኜ ነበር ማነበው። ይሄም ሰው መሐመድ ነው ብዬ ነበር ማስበው። በግምት የቁርአንን 1/3 ካነበብኩ በኋላ ለሚስቴ ያልኳትን አልረሳውም። ይሄ መሐመድ የሚባለው በጣም ብልህና አስተዋይ ሰው መሆን አለበት። ምክንያቱም የቁርአን አጻጻፍ ስተት አለመኖሩ ለመረዳት ቀላል መሆኑ የመሐመድን አስተዋይነት ያሳያል አልኳት። ቁርአንን ያነበብኩ በ20ኛው ክፍለ ዘመን በሳይንሱ ዓለም በግል ያረጋገጥኩትን ነገር ቁርአን ላይ አገኘሁት። ይሄኔ ቁርአንን የጻፈው መሐመድ አለመሆኑንና ቁርአን የአላህ ቃል መሆኑን መሐመድም የአላህ መላእክተኛ ሰው መሆኑን ተረዳው። ይሄኔ ላ ኢላሃ ኢላላህ ሙሐመድ ረሱሉላህ አልኩ። ማሻአላህ ሙስሊም ነኝ አልኩ። ከዚህ በኋላ ብዙ ሰዎች ስለ እስላም ጥሩ ያልሆኑ ነገሮችን እየሰማህ እንዴት እስላምን ተቀበልክ ይሉኛል። ሕፃን ሆኜ እናቴ ስትለየኝ አለቅሳለሁ። እያደኩ ስመጣ ከእናቴ ተለይቼ መራመድ ስችልና ወንድ ልጅ መሆኔን ሳውቅ ሌላ ሰው መጥቶ ለምን ወንድ ሆንክ ብሎ ሊጠይቀኝ አይችልም አይደል? ምክንያቱም ፈጣሪ ወንድ እንደሆን ፈልጓል። አማራጭ የለም። የኔም ሙስሊም መሆን እንደዛው ነው። ሙስሊም መሆኔን አላህ መርጦልኛል። ማሻአላህ በጣም ጥሩ ሚስት፣ ጥሩ ልጆች፣ አላህ ሁሉንም ነገር ሰጥቶኛል። ከሰጠኝ ስጦታዎች ሁሉ ግን ለኔ በላጩ ወደ እስላም መንገድ የመራኝ ነው። አልহামዱሊላህ። ሁሌም ስሰግድ የማረገው ዱዓ ጌታዬ
አማኝ ሆኜ እንጂ አማኝ ሳልሆን አትግደለኝ ነው ምለው ከጊዜ በኋላ አንዱ ሳይንቲስት ጓደኛዬ ምናልባት ቁርአን ላይ የተጠቀሱት ሳይንሳዊ ትንታኔዎች ስተት ካለባቸው እንመርምር ብሎ ጠየቀኝ እኔም ይህ ቁርአን ምንም ስተት የሌለው እውነተኛ የፈጣሪ ቃል መሆኑን ተቀብለ በሳይንሳዊ ዕውቀት ሳትመካ ብታነበው አስገራሚ ሆኖ ታገኘዋለህ ብዬ አልኩት በመጨረሻም ይህን ንግግር እንዳደርግ ለጋበዙኝ ይህን መድረክ ላዘጋጁት ምስጋናዬን ያቀርብኩ የዚህ አይነት መድረክ ሁሌም መኖር አለበት አስፈላጊ ነው ብዬ አምናለሁ አዘጋጆቹን አያይዤ ላስገነዝብ ምፈልገው ነገር የዚህ አይነት መድረክ በመሐከለኛው ምስራቅ ብቻ ሳይሆን በአውሮፓ በለንደን ፍራንክፈርት በሌሎችም ሀገሮች እንዲኖሩ ነው احكي لنا عن قصة إسلامك እንዴት ኢስላምን ተቀበልሽ ታሪኩ ረጅም ነው ለዚህም ነው በመጻፍ ያሳተምኩት ጀርመን ውስጥ ኤምቲቪ ላይ ሙዚቃን በማስተዋወቅና ኢሮፕ በመሄድ የተለያዩ ሙዚቀኞችን ቃለ መጠይቅ ማድረግ ነበር ስራዬ አንድ ወጣት ሴት መታለመውን ወይም መተመኘውን ነገር ሁሉ ነበረኝ የጎደለኝ ነገር አልነበረም ምንም ነገር ግን ውስጤ ፍጹም ባዶና እርካታ ያልነበረኝ ሰው ነበርኩ ለውሳኔ ያበቃሽ አጋጣሚ የሙስሊም ቻናል ላይ ነሺዳ ሰማሁ ውስጤ በጣም ተነካ ለሙዚቃ ቅርብ ሆኜ እንደመስራቴ ለየትኛው ሙዚቃ ያልተገረምኩት ልቤ ግን በነሺዳው በጣም ተማረከ ስለ አላህ ትልቅነትና ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት የሚያወድስ ነሺዳ ነበር በዚህ አጋጣሚ ነው ውስጤ ለኢስላም ክፍት ሆኖ ኢስላም ላይ ትኩረት ማድረግ የጀመርኩት ኢስላሞችን ሰው ወዳጆች ሱልጣኖች ደስተኞችና ጥሩ አመለካከት ያላቸው ሆነው አገኘኋቸው ብዙ ኢስላም ሀገር ሄጃለሁ ከነዚህም ውስጥ ፓኪስታን ሀገር የገጠመኝን ላካፍልህ መብራት እንኳን የሌለበት አካባቢ የሚኖሩ እጅግ ደሃ ህብረተሰቦች አሉ ግን ሁሌ ደስተኛ ናቸው ወደ ምዕራብ ዓለም ስትሄድ ደግሞ የበለጸገ ሀገር የበለጸገ አስተሳሰብ ታያለህ ግን እርካታ የለም ይህ ከምን የመጣ ይመስልሃል ኢስላምን ከመያዝና ካለመያዝ ነው ታዲያ እነዚህ ሙስሊሞች ከበላያቸው ትልቅ ኃይል ፈጣሪን ስለሚፈሩ ሚሰሩትን ሁላ ለፈጣሪ ብለውና ፈጣሪን ፈርተው ነው ምዕራቡ ዓለም ግን የሚኖረው ለራሱ ሚሰራው ለራሱ ልዩነቱን አየኸው ሙስሊሞቹ ስራቸው ሁሉ ደግሞ ከአላህ ጋር የተያያዘ ነው መስራት ሲያስቡ ኢንሻአላህ ስራ ሲጀምሩ ቢስሚላህ ይህ ልቤን ነካኝ ከዚህ በኋላ ብዙ የኢስላም መጽሐፍ ታነበብኩ በመጨረሻም ቁርአንን ሁላችንም እንደምናውቀው ምዕራባውያንም ሆኑ ሌሎች ለሙስሊም ጥሩ አመለካከት የሌላቸው ኢስላም እንዲህ ነው ሴቶችን ጨቋኝ ነው የመሳሰሉ ትችቶችን ይሰነዝራሉ እኔም ስለ ኢስላም እንዲህ በቂ ግንዛቤ እስካገኝ ይመስለኝ ነበር አሁን ግን ትክክለኛውን የኢስላምን መልእክት በመረዳቴ ራሴን ከኢስላም ጋር አዋህጄ ደስታን አግኝቻለሁ በመጨረሻም በማርጁል ኢኔ የተጻፈ ዋት ኢዝ ሱፊየት የተሰኘ ቆንጆ መጽሐፍ አነበብኩ መጽሐፉ ስለምን ያስተምራል መሰለ የኢስላምን ጥሩ ማዕዛና መንፈሳዊ ፍራፍሬ ማዕድ ይጋብዛል እኔም ይህን ማዕዛ ማሽተትና ከፍራፍሬው መቅመስ ነበር የምፈልገው አልহামዱሊላህ ከ1995 ኢስላምን ከተቀበልኩ ጀምሮ መስገድ መጾም የኢስላምን ትእዛዝ ፈጽም ይህን ጥሩ ማዕዛና ፍራፍሬ ማጣጣም ችያለሁ ሳውዲ ስትመጪስ ይህን ጣዕም አግኝተሻል አዎ በጣም አጣጥሜዋለሁ በውስጥ የተሰማኝን ደስታ መግለጽ ይከብደኛል በመካ በመዲና በጣም ተደስቻለሁ ወደ ሀገሬ መመለስ ፍላጎቴን እስከማጣ ድረስ አልহামዱሊላህ ዑምራ አድርጌያለሁ ሐጅም አድርጌያለሁ ወደ ግብጽ ሄጄም ብዙ ጊዜ አሳልፌያለሁ እና አልአዝሃር ሱቱን ሐሰን መስጂዶች ሰግጃለሁ በጣም ጥሩ ጊዜ ነበር ህዝቡም በጣም ተወዳጅና እንግዳ አክባሪ ነው ካይሮን ወድጃታለሁ ቤተሰቦችሽ ኢስላምን በመቀበልሽ ምን ይሉሻል ፈጽሞ ሊረዱኝ አልቻሉም ነበር ብዙ ተወያይቼና ለማስረዳት ሞክሬ በመጨረሻም እያገኘሁ ያለሁትን ደስታና ሰላም በማየታቸው ተውኝ ምክንያቱም የተሻለና ጥሩ የቤተሰብ አባል ነው ሆንኩላቸው የከርከሮና ያሳማ ስጋ ሲበሉ እኔ ሰላቴን ሰግጄ እስክጨርስ ታክሰው ይጠብቁኝና ሐላል ስጋ ያቀርቡልኛል አሁን በጣም ተረድተውኛል አልহামዱሊላህ ለኔ ዋናው ፈተና የነበረው ሙያዬ ነበር
ለረጅም ዓመታት በጋዜጠኝነት በሙዚቃ አቅራቢነት ዝነኛና ታዋቂ ነበርኩ አሁን አንተ ለተመልካቾችህ ያስተዋወከኝ እንዳለህ ማለት ነው እኔም ተመልካቾቻችን ይህ ፕሮግራም ምናምን ይያልኩ ኤምቲቪ ጀርመን አቀርብ ነበር ኢስላምን ከተቀበልኩ በኋላ ግን ይህ ሁሉ አበቃ በቃ 10 ዓመት ያህል ሆኖኛል ስራዬን ከተውኩ አድናቂዎቼ ሁሉ ተቃውሞ ማቅረብ ጀመሩ ያልሆኑ ስሞችም ይሰጠኝ ጀመር አሸባሪ ትደግፋለች አሸባሪ ሆናለችም የሚሉ ነበሩ ይህን ሁሉ አሉባልታም የሀገሬ ሚዲያዎች መቀበላቸው ገረመኝ ሁሉንም አሉባልታና ስራዬን ትቼ ይህን መጻፍ ጻፍኩኝ አልহামዱሊላህ ከመጻፌ በኋላ የሁሉም ማስተያየትና ግምት ተለወጠ በዋናነት መጻፌን ለምን እንደጻፍኩ ታውቃለህ መጽሐፉ ምዕራባውያን እስላምን እንዲያዩ የገነባው ድልድይ ነው በዚህ ድልድይ ተሻግረው በሙስሊም ላይ ያላቸውን ብጅታ በቅርበት እንዲያዩትና በግል ያገኘሁትን የእስላም ውበት ለማሳየት ነው የጻፍኩት በመጨረሻም እስላምን ስትቀበይ ብዙ ችግር መጋፈጥሽን ተረድተናል ማሻአላህ ጥንካሬሽን አደንቃለሁ ለመላው ሙስሊም ወንድሞችሽና እህቶችሽ ምታስተላልፊው መልእክት ካለ አሰላሙ አለይኩም እዚህ በመገኘቴ በጣም ደስተኛ ነኝ የኔ ምክር ሙስሊም የሆነም ያልሆነም እንዲያነብ ነው ቁርአንም መጀመሪያ ይቅራ ብሎናል እኔ ጀርመናዊት ክርስቲያን ስለ እስላም ምንም ዕውቀት ያልነበረኝ ሴት በማንበብ እስላምን አግኝቻለሁ አንዳንዴ የአዋቂ ሰዎችን ምክርና ጥቆማ መቀበል ተገቢ ቢሆንም በግል ማንበብና ማወቅን የመሰለ የለም ስለዚህ ቅዱስ ቁርአን ሐዲስ በእስላም ዙሪያ የሚጻፉትን ጽሁፎች ሁሉ አንብቡ ይቅራ አንደኛው ምክሬ ሲሆን ሁለተኛው ምክሬ አላህን ሁሌም በውስጣችሁ አኑሩ You're so blessed in your life. መንፈሳዊ ማንነትህ ጠንካራ ይሆን ዘንድ ምንድነው የምታረገው I represent my family. I try to really just understand every aspect about the Most High. For me, the Most High is Allah. And all praise is due to Allah, Lord of all worlds, the greatest, the beneficent, the merciful, the Most High. And I live my life by Islam. And at the end of the day, I think that's pretty much what የኃያሉን ሁለንተናዊ ማንነት ለመረዳት ሁሌም እሞክራለሁ ለኔ ኃያሉ ማለት አላህ ነው የሁላችንም ጌታ ለሆነው ለመሐሪ አዛኙና ተጠቃቂው አላህ ምስጋና ይድረስ ሕይወቴን የምመራው በእስላም ነው በቀኑ መጨረሻ ማሰብ ያለብን ትልቁ ቁም ነገር ምንድነው ሰው ሆነህ በመፈጠርህ ደስተኛ ሆነህ መኖር ይኖርብሃል በየገምታለሁ ከእውነታው ጋር ከራስህና ከቤተሰብህ ጋር ጥሩ ግንኙነት በመፍጠር ሕይወትህን የተሻለ ጎዳና ላይ እንዲሆን ልታደርገው ትችላለህ ብዬ አስባለሁ Là, il vous demande qu'est-ce que vous préférez, Franck Ribéry ou Bilal Par rapport à Allah, c'est Bilal. Voilà, c'est ça. Comme je suis musulman, ouais. Et je suis très fier d'être musulman et comme on dit, alhamdoulilah. Et voilà, je crois à 100% à Allah. Et Inch'Allah qu'on continue comme ça ensemble et que surtout ma famille et mes deux petites filles sont en bonne santé. Bon courage, bonne continuation. Bonne continuation, merci Franck. Et then Franck Ribéry. እንደ አውሮፓውያን አቆጣጠር ሐምሌ 21 1948 ለንደን ኢንግላንድ ውስጥ ሲወለድ ስቴፈን ዲሜትሪ ጆርጂዮ ይባል ነበር የመድረክና የሚታወቅበት ስሙ ካት ስቴቨን ነው እንግሊዛዊ ዘፈን ደራሲና ሙዚቃ መሳሪያ ተጫዋች እስላምን የተቀበለበትን አጋጣሚ ሲተርክ ሞሮኮን በመጎብኘት ላይ ያለ ከአንድ መስጊድ በሰማው የአዛን ጥሪ እጅግ መማረኩን ይገልጻል ስለ እስላም ምንም ትኩረት ያልነበረው ስቴቨን ከዚህ ጊዜ ጀምሮ እስላምን ማጥናት መጀመሩን የተረዳው ወንድሙ ዴቪድ ጎርደን ለልደቱ የቁርአን በእንግሊዝኛ ትርጉምን በስጦታነት አበረከተለት ቁርአንን በማንበብ በመጨረሻም ታህሳስ 23 1977 እስላምን ተቀበለ ቁርአን ላይ በነብዩላህ ዩሱፍ ታሪክ በመማረኩም በ1978 መጠሪያውን የሱፍ እስላም አደረገ እድሜህ ስንት ነው 13 ዓመቴ ነው እስላምን ለመቀበል ስትወሰን እንድትቀበል የገፋፋህ አካል አለ አላህ ብቻ እስላምን እንዴት ልትመርጥ ቻልክ ወይም የእስላምን ብርሃን እንዴት አገኘው እስካሁን ድረስ የትኛውም እምነት ተከታይ አልነበርኩም አሁን ግን እምነት እንዲኖረኝ ሳስብ የእስላም እምነት እጅግ የተለየና አስገራሚ ነው
በዚህ እድሜ እንዲህ ብርሃናማ እምነት ሆኖ ሲታየኝ ነው ኢስላምን ለመቀበል የወሰንኩት። እሺ አሁን ሁላችሁንም በአክብሮት የምጠይቀው በጸጥታ የሄነሪን የምስክርነት ቃል ወይም ሻሃዳ እንድትሰሙ ነው። ይህ ጊዜ ለሄነሪ በጣም ልዩ አጋጣሚ ነው። ሄንሪ እኔ የምለውን ትደግማለህ እሺ? አሽሀዱ አን ላ ኢላሃ ወኢላላህ ወአሽሀዱ አነ ሙሐመዳን አብዱሁ ወረሱሉሁ In English. ከአላህ ሌላ ጌታ የለም ሙሐመድም የአላህ መልእክተኛ ናቸው። ተክቢር። እሺ ክቡራንና ክቡራት ከዚህ በኋላ ሄንሪን በተለያዩ አጋጣሚዎች ካገኛችሁት በደንብ ሰላም እንድትሉት እና እንድታበረታቱት ተጠይቃለሁ። ምክንያቱም በዓለም ላይ ከሚገኙ በቢሊየን ከሚቆጠሩ ሙስሊሞች ሄንሪ አንዱ ሆነሃል። አሁን የሁሉም ሙስሊም ወንድም ነህ። ሁሉም ሙስሊም ይወድሃል። አሁን አንተንና እኛን የሚያመሳስለንና አንድ የሚያረገን ነገር አለ። ይህም ሁላችንም አንድ አላህን ብቻ እንገዛለን። ሄንሪ ምን ተሰማ? መግለጽ ከምችለው በላይ እንዴት ወደ ኢስላም መጣሽ? እሺ የኛ ስራ እንደሚታወቀው በሽተኞችን ማከም ነው። የጎደለ ጤንነትን አሟልቶ ጤነኛ እንድትሆኚ ማድረግ ነው። ይሄን የየዕለት ስራዬን ስከውን ግን በኔ በኩል አንዴ ጎደለ ነገር እንዳለ ይሰማኛል። ይሄን የጎደለ ስሜት ይዤ የበሽተኞችን ጤንነት ማሟላት እየከበደኝ መጣ። ምን እንደጎደለኝና የት እንደማገኘው የማውቀው ነገር የለም። ውስጤ ግን ባዶ ነው። ካሉኝ ክርስቲያን ጓደኞች ጋር በተክርስቲያን ሂጄ ብጸልይም የተሻለ ነገር አላገኘሁም። አሁንም ባዶነት ይሰማኛል። የሚሰማኝ ጭንቀትና ባዶነት ማንም ባለቤቴ እንኳን ሊረዳው ያልቻሉ ስሜት ነበር። የረባሽ ስሜት ያስወገደልኝ አጋጣሚ የተፈጠረው ዱባይ ሆነን ባለቤቴ ስለ ኢስላም ሲያወራኝ ነበር። ያኔ ችግሬ ምን እንደነበር በእርግጠኝነት ተረዳሁ። የመንፈስ ረሃብና ትክክለኛ እምነት ማጣት ነበር ችግሬ። ያኔ ነው ጥያቄ ምን እንደነበር ያወቅኩት። እንዲሁም ምላሽን ያገኘሁት ኢስላምን ከተቀበልኩ በኋላ ቁርአን መቅራት መለማመድ ጀመርኩ። በእርግጥ ቀላል ሆኖ አላገኘሁትም፣ ይከብድ ነበር። ከዚህ በኋላ ምንም የሚያስጨንቀኝ ነገር አለመኖሩን ሳቅ በጣም ተደሰትኩ። በኢስላም ያገኘሁትን ደስታ በህይወት ያገኝቼው አላውቅም። አልহামዱሊላህ ይህንን ትክክለኛ መንገድ በማግኘት እድለኛ ነኝ። አሁን ሰላት መስገድ እየተለማመድኩ ነው። በጣም ደስ የሚል ነው። አመሰግናለሁ ካትሪን። እሺ ዶክተር ወደ አንተ ልምጣና አይኖቼ የደስታ እንባ ያዘሉ ይመስላሉ። ልክ ነኝ? አዎ ልክ ነሽ። ከእናንተ ጋር በማሳልፈው ጊዜ በእውነት ተደስቻለሁ። ደስ የሚል ነው። ጥያቄ አንዳንድ ሰዎች ሁሉም ሃይማኖት ጾም፣ ጥሩ ስራ መስራት ያዛሉ። ስለዚህ ሃይማኖቶች ተመሳሳይ ናቸው ብሎ ያምናሉ። ከዚህ አይነት አመለካከት ውጪ ሆነ ኢስላምን መርጠሃል። እንዴት ልትመርጥ ቻልክ? እሺ እንባዬ ከመነጽሬ አልፎ ይታያል ብዬ አልገመትኩም ነበር። በማየትሽ ገርሞኛል። አባቴ የሚያለቅስ ወንድ አይወድም ነበር። እንግዲህ በኢስላም ያገኘሁት ደስታ ነው የዛሬ 40 ዓመት ገደማ ልጅ እያለሁ ያነባሁትን እንባ የሚያስነባኝ። ኢስላምን የተቀበልኩት ያው ሳይንቲስት እንደመሆኔ በምርጫዬ ከመወሰኔ በፊት ብዙ ጥያቄዎች ነበሩኝ። ለጥያቄዎቼም ተጨባጭና የተረጋገጠ ምላሽ እፈልግ ነበር። ስለዚህም ከብዙ ጓደኞቼ ጋር ይህ ለምን እንዲሆነ እንዴት ሆነ የመሳሰሉ የስነ ልቦና ጥያቄዎችን አቀርብ ነበር። ስነ ልቦና ትልቅ የአእምሮ ጨዋታ ነው። ይህን ጨዋታ ደግሞ መጫወት ያስደስተኛል። ኢብራሂም የተባለ የሙስሊም ትምህርት የሚሰጥ ሰው ጋር ተገናኘን። ቅድም በተጠቀስኳቸው ስነ ልቦናዊና ሃይማኖታዊ ጉዳዮች ዙሪያ ብዙ ተወያየን። ታካሚዎቼ ጠይቀውኝ ወይም ሳይጠይቁኝ ከኔ የሚያገኙት ምክር አለ። ይሄን እንዲህ ብታረግ እንዲህ ቢሆን የመሳሰሉ። ይህን ምክር ስሰጥ ምን ያህል ትክክለኛና እርግጠኛ መሆኔን አውቃለሁ። ታካሚዎቼም በምክሬ በጣም እንደሚደሰቱ አውቃለሁ። ኢብራሂምም ስለ ሃይማኖት የዚህን አይነት ስሜት እኔ ላይ መፍጠር ቻለ። በሳምንት ጊዜ ውስጥ በምክሩና በትምህርቱ እኔን ያሳመነኝና ህይወቴን የቀየረ ብቸኛው ሰው ኢብራሂም ነው። ለዚህም ነው በየዕለቱ አገኘው የነበረው።
እስላምን ያወቅበት የመጀመሪያው ምዕራፍ ነው ማለት ይቻላል? አዎ በር የከፈትኩበት አጋጣሚ ነበር። ሁሉንም ነገር ስስማማበት የውስጤን በር የከፈትኩት ያኔ ነበር። አሁን እኔም ባለቤቴም እስላምን በጣም መረዳት ይተበቀብናል። እኛ አሁን ለኢስላም በመጀመሪያ ደረጃ ላይ የምንገኝና እንደ ህፃን ልጅ ነን። ይህችን ሀገር እንዴት አገኛችኋት? ይህ ሀገር እስላምን ያገኘውበት ሀገር በመሆኑ በጣም ወድጀዋለሁ። በጣም ነፃነትና ሙሉነት ነው አሁን የሚሰማኝ። ውጫዊም ውስጣዊም ውበት መጎናጸፍ ይታወቀኛል። ምክንያቱም ውስጤ በእምነት የሚያገኘውን ሰላም ውጫዊ ገጽታዬን በግልጽ ያንጸባርቃል። በህልሜ እንኳን አይቼው የማላውቀውን ደስታ ነው ያየሁት። ከዚህ በኋላ ወደ ሀገሬ ሲሄድ ለጓደኞቼ ለሌሎችም ይሄንን ብርሃን እንዲያዩ ነው የምመክረው። እርግጥ ጀርመን ውስጥ ቀላል ባይሆንም የኢስላምን ህግጋት ስትከተይ ቀና ካልሆኑ ስሜትና ከመከፋት ርቀሽ ፍጹም ደስተኛ ትሆኛለሽ። ለቅሶ ሁሉ ጊዜ የሀዘን መግለጫ ብቻ አይደለም፣ የደስታ መንባ ታነቢያለሽ። ስለዚህ ከደስታችን የተነሳ የማናለቅስበት ጊዜ የለም። የእናንተ ወደ ኢስላም መለወጥ አስገራሚ የሚያደርገው ለመዝናናት ወይም ለእረፍት ወደ ዱባይ መጣችሁ በዛው ኢስላምን ተቀበላችሁ። ከሁለት ቀን በኋላ አገራችሁ ትመለሳላችሁ። አገራችሁ ስትሄዱ ቤተሰብ፣ መስሪያ ቤታችሁ፣ ጓደኞቻችሁ ኢስላምን መቀበላችሁን እንዴት ያዩታል? እናንተስ በምን መልኩ ታሳውቃላችሁ? በእርግጥ እንደየሰው ያገላለጽ ስልት ቢለያይም በቅድሚያ ስለ ሃይማኖቴ በቂ የሆነ ዕውቀት መጨበጥ አለብኝ። ከዛ ነው ስለ ኢስላም ለምጠየቃቸው ጥያቄ እንደ ኢብራሂም አይነት አጥጋቢ ምላሽ መስጠት የምችለው። ምክንያቱም አንቺ በእግርሽ በስነ ስርዓት ሳትቆሚና ሳትራመጂ ሌላን ሰው ቁም ተራመድ ማለት አይቻልም። እንደዛው ነው። በእምነቴ ዙሪያ ግን ከጓደኞቼም ከቤተሰቦቼም ጋር እወያያለሁ። በመስለሜ በጣም እኮራለሁ፣ እደሰታለሁ እንጂ ፈጽሞ አልፈራም። ለምን? እኔ ወደ ትክክለኛ እምነትና ሰላማዊ መንገድ ተለወጥኩ እንጂ ወደ ሽብርተኝነት አልተለወጥኩም። እኔና ባለቤቴ የዚችን ዓለም ህይወት አጭርነት ከጊዜያቱ ማብቂያ በኋላ ስላለው ዘላለማዊ ህይወት ጀነት፣ ጀሃነም በደንብ የተረዳነው ኢስላምን ከተቀበልን በኋላ ነው። ከእሳት ቅጣት ለመዳንም አላህን እንፈራለን። አሁን ለቤተሰቦቼም ለጓደኞቼም ማሳወቅ መፈልገው ይሄን ነው። ከምናስበው በላይ የሆነውን የጀሃነም ቅጣት ወይም ዘላለማዊ ደስታ የምናገኝበትን ጀነት እንዲመርጡ ከተለያዩ ትምህርቶች ጋር አሳውቃቸዋለሁ። እሺ፣ ሁለታችሁንም ከልብ አመሰግናለሁ። አኔልካ የፈረንሳይ ፕሮፌሽናል ተጫዋች ነው። በእንግሊዝ ፕሪሚየር ሊግ የቼልሲ ቡድን አጥቂ ነው። ካርሎ አንቸሎቲ ስለ አኔልካ እንዲህ ብሎለታል። አኔልካ ከአየር ባልተናነሰ ፍጥነት የሚጫወት ድንቅ ቴክኒክ የተላበሰ ተጫዋች ነው። በትርፍ ጊዜው ቴኒስ መጫወት የሚወደው አኔልካ ባርባራ ከተባለች ባለቤቱ 2 ልጆችን ወልደዋል። እንደ አውሮፓውያን አቆጣጠር በ2008 ካይስ የተባለው ልጁን፣ በ2010 ደግሞ ካሂል የተባለውን ወልደዋል። ከተለያዩ የልጅነት አብሮ አደጎቹ ጋር በሃይማኖት ዙሪያ ከተወያየ በኋላም 2004 ኢስላምን በይፋ መቀበሉን ይገልጻል። ስሙም አብዱሰላም ቢላል ሆኗል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እስኪ ራስሽን አስተዋውቂ። ስሜ ኒኮል ኪዩን ይባላል። የመጣሁት ከአሜሪካን ከዳላስ ነው። ኢስላምን መቼ ተቀበልሽ? በግንቦት ወር በ2007 ኢስላምን ተቀበልኩ። ረጅም ጊዜ ሆነሻላ? አይ ብዙም ረጅም የሚባል አይደለም። ከኢስላም በፊት የምን እምነት ተከታይ ነበርሽ? ባፕቲስት ክርስቲያን እምነት ተከታይ ነበርኩኝ። እንዴት ኢስላምን ልትቀበይ ቻልሽ? ከኢስላም ምን አገኘሽበት? ኢስላምን ከመቀበሌ በፊት የነበረው ህይወቴ ጠፍቼ የነበርኩበት ህይወት ነው ማለት እችላለሁ። እርግጥ በነበርኩበት እምነት አልፎ አልፎ በተክርስቲያን መሄድ ቢሆንም እንደ አብዛኛው አሜሪካዊ ሴት ተጣጣለው። ስራዬም የምሽት ጭፈራ ቤቶችና ፎቶግራፈር ነበር። በአጠቃላይ ስራዎቼ ፈጣሪን የሚያስከፉ ነበር። ከ2 ዓመት በፊት ገደማ ይህንን መለወጥ እንዳለብኝ አመንኩ። ከዚህ ጋር ተያይዞ እውነተኛ እምነት መያዝ እንዳለብኝ ወሰንኩ። በእምነቱ ዙሪያ ብዙ አነበብኩ። ሁሉም እምነት ያለው ልዩነትና አስተምህሮት ምንድነው? በዩቲዩብ ድህረ ገጽ የማገኛቸው እስላማዊ ትምህርቶችና ጉዳዮች ግን ቀልቤን ሳቡት። በጣም እየተመሰጥኩ መጣሁ። ስለ ኢስላም ብቻ በማየት እስከ ሌሊቱ 11 ሰዓት ሳልተኛ ኮምፒውተር ላይ ማሳለፍ ጀመርኩ። በአብዛኛው ወደ ኢስላም የተለወጡትን አሜሪካኖች እንዴት እንደተለወጡና ለምን እንደተለወጡ ሳይ እንዲሁም ከተለወጡ በኋላ የተሰማቸው ስሜት እኔ አሁን ከተሰማኝ ጋር በጣም ተመሳሳይ ነው። በባህሪዬ ስለ እምነት የሚሰብከኝ ሰው አልፈልግም። በማንም መመራት አልወድም።
ከዚህ ይልቅ በራሴ መንገድ እንዴት ለምን እያልኩ መመራመር የምወድ ሰው ነኝ። የመረመርኩት የሚጠቅመኝ ሆኖ ሳገኘው ደግሞ እንዴት ነው ከኔ ህይወት ጋር ማራመደው የሚሉ ጥያቄዎችን ለራሴ በማቅረብ ነው የምጓዘው። በዚህ መልኩ ኢስላምን ለመቀበል ከመወሰኔ በፊት ብዙ ኢስላማዊ ዕውቀትን ቀሰምኩ። በመጨረሻም ሸሃዳ ወይም ምስክርነት ሰጥ ያለፈ ህይወቴንና ታሪኬን ሁሉ በመርሳት ነበር። እናም ሁሉም ነገር ተቀየረ። ስራዬ፣ ጓደኞቼ፣ አለባበሴ፣ ሁሉም ነገሬ። በእርግጥ ሁሉንም ነገር ለመተው የሚከብድ ይመስላል። ለኔ አልከበደኝም። ለምሳሌህ ትክክለኛ መንገድ ውስጥ መግባቴ በእርግጠኝነት ስለተረዳሁ ነው። በዚህ መልኩ ኢስላምን የመራኝ አላህ ምስጋና ይግባው። ቤተሰቦችሽ እንዴት ተቀበሉሽ? በመስለምሽ ይስማማሉ? ኢስላምን ከመቀበሌ በፊት ለናቴ ስለ ኢስላም እምነት እያጠናው እንደሆነ ነገርያት ነበር። ግን ኢስላምን መቀበሌን እስክታውቅ ድረስ ኢስላም ትሆናለሽ ብላ አላሰበችም ነበር። ከዚህ ጋር ተያይዞ ህይወት የመለወጡን አስተዋለች። ምን አይነት ህይወት ውስጥ እንደነበርኩ በሚገባ ስለምታውቅና ስለማያስደስታት ያሁኑ ለውጤን አለባበሴን ከሐራም መጠበቄን ስታይ ደስ ብሏታል። ምክንያቱም በእኔ መለወጥ ወይም ወደ ኢስላም መግባት ወደ ፈጣሪ መቅረብና ትኩረቴን ለፈጣሪ ማድረጌን ነው ያየችው። ስለዚህ ካወቀች በኋላ አልহামዱሊላህ ነገሮች ቀለዋል፣ አልተቸገርኩም። ብዙ ጊዜ ጓደኛቸውን ወይ ባላቸውን ላለመለየት ሃይማኖት የሚቀይሩ በርካታ ሰዎች አሉ። ያንቺ ከዚህ ጋር ተመሳሳይነት አለው? አንተ ያልከውን ተረድቻለሁ። ለባል ወይም ለሚስት ሲሉ ኢስላምን ተቀብለው አብረው ይኖራሉ። ከልብ የተቀበሉት ስላልሆነ ሃይማኖቱን ፈልገው ያገኙት ባለመሆኑ ፍቅሩ ሲያበቃ ወይም ሲለያዩ ሃይማኖቱን ከነ ሒጃቡ የሚተው ሰዎች አሉ። የዚህ አይነት ታሪኮችን አይቻለሁ። የኔ ግን ከዚህ አይነቱ ፈጽሞ የተለየ ነው። በግል ያለ ማንንም ተጽዕኖ ፈልጌ ማግኘቴ ነው የሚያስደስተኝ። ከዚህ ቀደም የሌላ እምነት ተከታይ ጓደኞች እንደነበሩሽ ነግረሽኛል። አንቺ እስላምን ስትቀበይ ርቀሻቸዋል። እነሱ ላንቺ ያላቸው አመለካከት ምን ይመስላል? ከተለወጥሽ በኋላ ምን ይሉሻል? አንቺስ ስለያስሹ መንገድ ለነሱ ጠቁመሻል? ከዚህ ቀደም ከተለ የነበረውን እምነት የሚከተሉ ብዙ ጓደኞች ነበሩ። አብረንም ብዙ በወጣትነት የምታሳልፈውን አሳልፈናል። በጣም ግልጽ የሆነ ጓደኝነት ስለነበረንም ከመለወጤ በፊት ብዙ ነገር አውርቻቸዋለሁ። ከነገርኳቸው በኋላ አብሬያቸው ከለምሄዴን የመሳሰሉትን ስተውና ብቸኛ ሲሆን ያኔ በራሴ መንገድና ህይወት መጓዝ መጀመሪያን ተረዱ። ከዚህ በኋላ ጓደኞቼ ምን ያረኩ እንደሆነ ለምን እንደሆነ ገባቸው። እናም በሃይማኖት ላይ ትኩረት እንዲሰጡ ያረኩ ይመስለኛል። ብሎግ ላይ በኢንተርኔት በቀጥታ ያሳለፍኩትን ህይወትና አሁን ያለሁበትን ልዩነት በማንሳት ከብዙ ሰዎች ጋር ተወያየሁ። ብዙዎችንም አወያይቻለሁ። አልহামዱሊላህ ከጠበቅኩት በላይ ከተለያዩ ሰዎች ጋር ተገናኘሁ። የኔ ለውጥ ያስገረማቸው ብዙዎች ነበሩ። ህይወቴ ከዚህ ቀደምና አሁን ያለውን በዝርዝር በማሳወቄ የሌላ እምነት ተከታይ የሆነም ከሙስሊምም በጣም ቀና አስተያየቶች ነው ያገኘሁት። አልহামዱሊላህ ጓደኞቼ ሁሌም አቋሜን የሚያከብሩልኝና የሚደግፉኝ ስለሆኑ የወሰንኩትን ውሳኔ አክብረዋል። ሙስሊም በመሆንሽ የደረሰብሽ ተጽዕኖ አለ? ለምሳሌ ስራ ቶሎ ያለ ማግኘት የመሳሰሉ ችግሮች ገጥሞሻል? የክለብ ስራዬን ከተውኩ በኋላ ከዚህ የተለየ ስራ ማግኘት ስለነበረብኝ ስፈልግ ነበር። ስራ ለማግኘት በመኮርኩባቸው ቦታዎች በሂጃቤ ምክንያት ኢንተርቪው ጠንከር ይልብኛል። ሂጃብ ከማረጌ በፊት ያሉትን ኢንተርቪው ስላየኋቸው ይገርመኛል። ነገር ግን አልহামዱሊላህ በቆ የስራ ልምድና ችሎታ ስላለኝ ከነ ሂጃቤ ቀርቤ ውጤታማ ያልሆንኩበት ኢንተርቪው የለም። ተመልካቾች በመቀጠል የምናቀርበውን ቃለ ምልልስ እንደምትወዱት ተስፋ አደርጋለሁ። እንግዲህ ሐጅ ላይ ነው ያገኘሁት። የሆሊውድ አክተር ነው፣ ዑመር ሬገን ይባላል። አሁን ኢስላምን ተቀብሏል። ዑመር ለቃለ መጠይቄ ፍቃደኛ በመሆኑ አመሰግናለሁ። ረሻወርቱ ላይ ክሪስታከርን በማስመሰል ስተውን እናቀሃለን። እስኪ ከሆሊውድ ወደ ሐጅ በርግጥ አስገራሚ ጉዞ ነውና ስለሱ በማውራት እንጀምር። መጀመሪያ በአእምሮ የመጣው ጥያቄ ይሄው ነበር። እንዴት እዚህ ያገኘው ብዬ ነው ለራሴ ጥያቄ ያቀረብኩት። ግን ልገልጽ ከምችለው በላይ በእስልምና ደስተኛ ነኝ። እናቴ ልጅ እያለሁ ነበር እስልምናን የተቀበለችው። እኔ ግን ከልጅነቴ ጀምሮ ጥሩ ያልሆኑ መጥፎ ተግባራትን እየሰራሁ ነው ያደረኩት። ማወቅ ይቻላል? እባክህ አይወራተው። በመሰረቱ ጥሩ ልጅ ለመሆን በጣም ጥሩ ፈልግ ነበር። ከዛ ስራ ጀመርኩ። ኮሜዲያን ማህበርን ተቀላቀልኩ። ልምምድም አደረኩ። ከዛ ውጭ ደግሞ ከተለያዩ የበጎ ፈቃድ ምግባረ ሰናይ ድርጅቶች ጋር በመሆን በአሜሪካና በካናዳ ተሳትፎ አድርጌያለሁ። ክሪስታከርን በማስመሰል እንደሚሳካልህ ቀደም የጠቀስኩ ይመስለኛል። ጥያቄ ወዴት እያመራ እንደሆነ መገመት ትችላለህ። እስኪ
ክሪስታከር ባንተ ቦታ ሐጅ ላይ ቢሆን ምን ይላል? Hey man, it's a lot of people and they pushing me. No, you know what I'm saying? It's all for Allah, man. All for Allah. It's only one God. Numerous of things. And you know this, man. They do this. I got new life. አሁንም ሆሊውድ ውስጥ እየሰራህ ነው ያለውና ከሐጅ ጋር አብሮ ማስኬድህ በጣም አስገራሚና ደስ የሚል ነው። ግን ሆሊውድና ሐጅ አብሮ መሄድ ይችላል? ሆሊውድና ሐጅ አብሮ የማይሄድ ይመስላል። በርግጥ በጣም ይለያያሉ፣ ግን አብሮ መሄድ ይችላሉ። ለምን መሰለ? ነፃና የተሻለ ሰው እንድትሆን ነው ሆሊውድ የሚያስተምርህ። ሐጅ ደግሞ ራስን የምትጠብቅና የምትወደውን ያህል ወንድምህን ጓደኛህን እንድትወድ ያስተምራል። ሰው ሁሉ በተለያየ ደረጃ ላይ ሊሆን ይችላል። ለምሳሌ አንዱ ድሃ፣ አንዱ ሀብታም። ነገር ግን የፈለገ ሀብት ቢኖርህ ሰው ነህና መሞትህ አይቀርም። ስለዚህ በህይወትህ እያለህ ጥሩ ሰው፣ መልካም ሰውና ጥሩ ባህሪ ያለው ሰው እንድትሆን ነው እስላም የሚያስተምርህ። ይህንን ነው ወደ ሀገሬ ይዤ የሚሄደው። ወደ ሆሊውድ ስትመለስ ሙስሊሞች ካንተ መስማት የሚፈልጉት ነገር ይኖራል። የሐጅ ማስታወሻህንና ሌሎች ጠቃሚ ነገሮችን ለነሱ ለማካፈል የቲቪ ፕሮግራም ላይ ቀርበህ ለመናገር እድል እንዲሰጥህ ብትጠይቅ የሆሊውድ ዝናህ ላይ ጉዳት ያመጣል? አላሰብኩትም፣ ግን በጣም ጥሩ ጥያቄ ነው። ሀገሬ ሄጄ የማስብበት ይሆናል። ዑመር ሬገን እጅግ በጣም የሚያምር ተሰጥኦ አለ። በጣም አመሰግናለሁ። ሰላም ሁን። ከዚህ ከሐጅ ምርት ላይ ሆኜ ያስተላለፍኩላችሁ ቃለ መጠይቅ ይህን ይመስል ነበር። አመሰግናለሁ። እየተከተልከው ያለው የእስልምና ሃይማኖት በህይወትህ ላይ የሚጫወተው ሚና ያን ያህል ከፍተኛ ነው? A person who's under any kind of religious umbrella, you know, I'm my own man, you know, who would not conform to any kind of traditions that haven't grown out of me organically. So, you know, I'm what I call as a natural Muslim because, you know, my relationship is not with any kind ዋናው ነገር እኔ በማንኛውም አይነት ሃይማኖታዊ ተቋም ጥላ ስር የምገኝ ሰው አይደለሁም። ተፈጥሯዊ ያልሆኑ ባህሎችን ወይም ልማዶችን የማራምድም አይደለሁም። ባጭሩ እኔን ተፈጥሯዊ ሙስሊም ብለህ ልጠራኝ ትችላለህ። ምክንያቱም ግንኙነቴ ከሃይማኖታዊ ቡድኖች ወይም ተቋማት ጋር ሳይሆን ማንም በመሃል ጣልቃ ሳይገባ በቀጥታ ከፈጣሪ አምላክ ጋር በመሆኑ ነው። ብሩኖ ሜሱ እንደ አውሮፓውያን አቆጣጠር ጥር 21 1954 በፈረንሳይ ተወለደ። ለእግር ኳስ ልዩ ፍቅር የነበረው ሜሱ ከ1963 እስከ 1987 ሰባት ለሚሆኑ የእግር ኳስ ቡድኖች በፕሮፌሽናል ተጫዋችነት ተጫውቷል። ከ1987 እስከ 2003 የሴኔጋልና የጊኒን ብሔራዊ ቡድን ጨምሮ 13 የሚሆኑ ቡድኖችና በመምራት አገልግሏል። በአሁኑ ሰዓት የኳታር ብሔራዊ ቡድን ዋና አሰልጣኝና መሪ ነው። በይበልጥ ስሙና ዝናውን ያስጠራለት አጋጣሚ የተከሰተው እሱ ያሰለጥን የነበረው የሴኔጋል ብሔራዊ ቡድን ከፈረንሳይ ብሔራዊ ቡድን ጋር በ2002 ዓለም ዋንጫ የመክፈቻ ጨዋታ ሴኔጋል ፈረንሳይን ስታሸንፍ ነበር። ሜሱ ለቡድኑ የሰጠው ስልጠናና የፈረንሳይ ቡድንን ጠንካራ ጎን ከማሳየት ደካማ ጎኑን ለሴኔጋል ቡድን ማሳየት በመቻሉ ለድል መብቃታቸው ይታወቃል። በወቅቱ ድሉን በማስመልከት የሴኔጋል ፕሬዝዳንት ልዩ ቀን ሆኖ እንዲከበር አዘው ነበር። ሜሱንም ለሙገሳና ለምስጋና የጋበዙት ጊዜ ሜሱ ገና ሙስሊም ሚስት አግብቶ ኢስላምን የተቀበለበትና ስሙንም ወደ አብዱል ከሪም የቀየረበት ጊዜ ነበር። አሰላሙ አለይኩም። ወደ ጠረጴዛ ዙሪያ ውይይታችን እንኳን ደህና መጣችሁ። ሪያዝ አንሳሪ ይባላለሁ። እዚህ አጠገብ የሚገኙት እንግዶቼ ላስተዋውቃችሁ። ሼህ ሁሴን ይ ከማሌዥያ፣ ሼህ ሐሰን አልሐኪም ከሳውዲ አረቢያ፣ ሼህ ሳሊም አልአምሪ ከአቡ ዳቢ ዩናይትድ አረብ ኤሚሬትስ። ልምዳችንን በማካፈል ዙሪያ ነው የምንወያየው። እንደሚታወቀው እኔና ሁሴን ኢስላምን የተቀበልን ነን። ሁለት ወንድሞቻችን ግን ኢስላም ሆኖ የተወለዱ ናቸው። ዛሬ ወንድማችን ሁሴን ኢስላምን እንዴት እንደተቀበለ ይነግረናል። ቢስሚላህ አልሐምዱሊላህ። ኢስላምን ለሰጠን ጌታ አልሐምዱሊላህ።
በመሰረቱ ሁላችንም ስንወለድ ሙስሊም ሆነን እንደምንወለድ ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። ማንኛውም ሕፃን ሲወለድ ሙስሊም ነው። ወላጆቹ ወደሚከተሉት ይሁድ፣ ነሳራ ወይ ሌላ እምነት እንዲከተል ያስገድዱታል። የአላህ ፈቃድ ሆኖ ከቻይና ቤተሰብ ተወለድኩ። ቻይና የተወሰኑ የክርስትና እምነት ተከታይ ቢኖሩም አብዛኛው ቻይናዊ የቡዲዝም እምነት ተከታይ ነው። እኔም አድጌ የቤተሰቤን ቡዲዝም እምነት መከተል ጀመርኩ። የእምነቱም አገልጋይም ሆንኩኝ። ስንት ዓመትህ ነበር ያኔ? ያኔ ገና የ14 ዓመት ልጅ ነበርኩ። አምልኮት የምትፈጽሙበት ቦታ ነው የምታገለግለው? አዎ። ማለት እዛው ታመልካላችሁ፣ እዛው ታድራላችሁ? አዎ። ትምህርትስ? እማራለሁ። ከትምህርት መልስ ወደ ቤተ ክርስቲያን እሄዳለሁ። በቡዲዝም እምነት የሚጠሉና የሚወደዱ ተግባራት አሉ። እንደ ሐራምና ሐላል። ከሚከለከሉት ውስጥ አብዛኛው ለተፈጥሮዬ የማይመቹኝ ነበሩ። አለባበስ የተስተካከለና ያማረ መሆን የለበትም። ነፃ ግዴለሽ ሆነህ በመኖር ማስተማር አለብህ። ማግባትም አትችልም። ስጋ አይበላም። ማንኛውንም እንስሳት መግደል አይቻልም። ከኢስላም ጋር ያለው ልዩነት የሰፋ ነው። አላህ በቁርአኑ ዘራችንን እንድናበዛ፣ እንድናገባ፣ ሐላል የሆነ የተመረጡልንን እንስሳት እንድንበላ እንዲሁም ውስጣችንንም ውጫችንንም ንጹህ እንድንሆን ነው የሚያዘን። በቡዲዝም ግን ራስህን ምቾት ማሳጣት አለብህ። ራስህን መበደል አለብህ። ይህ ከኢስላም ጋር ተቃራኒ ነው። ቤተሰቤ ግማሹ በቡዲዝም ሌላው ክርስቲያን እምነት ተከታዮች ናቸው። ሁላችንም የተለያየና የመሰለንን እምነት ነው የምንከተለው። አንዷ እህቴ ክርስቲያን ስለነበረች ስለ ክርስቲያን እምነት አልፎ አልፎ ትነግረኝ ነበር። ክርስቲያን እምነትን ካጠናው በኋላ ተስማሚ ሆኖ አገኘሁት። በኢየሱስ ጌትነት ማመን ብቻ ነው የሚጠበቅብህ። ጥሩ ነው፣ ተስማማኝ። በቡዲዝም አምነህ ራስን መበደል ይጠበቅብሃል። በክርስቲያን ግን ኢየሱስ ላንተ ብሎ ሞቷል። በኢየሱስ ጌትነት ካመንክ ትድናለህ። ይሄ ተስማማኝ። ስለዚህ መጽሐፍ ቅዱስን ማጥናት ጀመርኩ። ከሰበካ ጉባኤ አባላት ጋር በመሆን እንዴት ማስተማርና መስበክ እንደሚገባን ትምህርት ተሰጠን። ትምህርት አሰጣጡ ላይ ጭንቅላቴን በጥያቄ ወጥሮ የያዘኝና ገና ከመግባቴ ያልተዋጠልኝ ነገር ኢየሱስ ጌታ ከሆነና ለኛ ብሎ ከተሰቀለ ለምን ጌታዬ ስለምን ተውከኝ ይላል? ይሄ ጥርጣሬ ውስጥ ከተተኝ። ምክንያቱም ጌታ ከሆነ ለምን ስለሌላ ትልቅ ኃይል ተናገረ? ከዛች ቅጽበት በኋላ ያንን ኃይል ማሰብ ጀመርኩ። በህልሜም ቢሆን ማየት የምፈልገው ይህን ትልቅ ኃይል ብቻ ነበር። አገሬ ብዙ ሙስሊም ጓደኞች ቢኖሩኝም የሚያሳዝነው አንዳቸውም ስለ ኢስላም አውርተውኝ አያውቁም። ዳዕዋም የለም፣ ግድ የላቸውም። እኔ ግን የእነሱ ግፊት ሳይኖርና ስለ ሃይማኖታቸው ምንም አይነት ጥሪ ባያደርጉልኝም በኢስላም ዙሪያ ማንበብ ጀመርኩ። አንድ ነገር ልጠይቅህ። ማሌዥያዊ እንደመሆኔ የቻይናዎችን ባህሪ በቀላሉ መረዳት እችላለሁ እና ቻይናዎች ለሃይማኖት ብዙ ግድ የላቸውም ልበል? ልክ ነህ። በአጠቃላይ ቻይናዊ ማለት ይቻላል ስለ ሃይማኖት ምንም ግድ የላቸው። ምንም ህይወትን በጣም አቅልሎ መኖር መስራት ብቻ። ህይወት ለነሱ እዚህ ዱንያ ብቻ ነው። በኢስላም ዙሪያ የማነባቸውን ጽሑፎች ወደድኳቸው። እስላምን ለመቀበል የወሰንኩት የዑመር ኢብኑል ኸጣብ ረዲየላሁ ዐን ታሪክ ካነበብኩ በኋላ ነው። ይህ ሰው ቀንደኛ የሙስሊም ጠላት ነበር። ግን ሱረቱል ጦሃን ከቀራ በኋላ ህይወቱን ለኢስላም አሳልፎ የሰጠ ሰው ነው። ይህ ቁርአን እንዴት ያለው ኃይል ቢኖረው ነው ብዬ አሰብኩ። ስለዚህ ቁርአንን ማንበብ ጀመርኩ። ከዚያ በፊት እንዳየኋቸው እምነቶች ሳይሆን የተለየ ሆኖ አገኘሁት። በ1968 ነው። በዚህ ጊዜ ለመስለም እንኳን ብትፈልግ ማንም የሚያበረታታ ሰው የለም። ስለዚህ ሙስሊም መሆን ለኔ ከባድ ነበር። አባቴ በ1962 ከዚህ ዓለም በሞት ተለየ። እኔ በ1968 እስላምን ተቀበልኩ። እስላምን ስቀበል ያሰለሙኝ ኢማም ፓኪስታናዊ ናቸው። እስላማዊ ኪታቦችን በፓኪስታንኛ ቋንቋ የሚተረጉሙ ናቸው። ኤሪክ ሲልቫን አቢዳል እንደ አውሮፓውያን አቆጣጠር መስከረም 11 1979 በፈረንሳይ ተወለደ። ለፈረንሳይ ብሔራዊ ቡድን ይጫወታል። ከዚህ ቀደም ሞናኮን ጨምሮ ለአራት ቡድኖች ተጫውተዋል። በአሁኑ ሰዓት ለባርሴሎና ይጫወታል። የግራ ክንፍና የመሃል አጥቂም ሆኖ ሲጫወት ይታወቃል። ሀያት ከድርን ካገባ በኋላ ኢስላምን ተቀብሏል።
when you think California girl, you probably think of someone like Angela Collins, a blonde with surfer girl. አንጀላ በካቶሊክ እምነት ውስጥ ያደገች ሴት ነበረች። ይህ ግን ታሪክ ሆኗል። ምክንያቱም አንጀላ አሁን የእስልምና እምነት ተከታይ ነች። ጋዜጠኛ ጄሚ ሞሬት ከአንጀላ ጋር ጥቂት ቆይታ አድርጓል። እንደ አብዛኛው አሜሪካዊ ወርቃማ ጸጉሯን ተገልጣና በሰማያዊ የአይን ቀለሟ ነበር የምትታወቀው። አሁን ያ ሁሉ አልፏል። በአሁኑ ሰዓት ጸጉሯን ሳትሸፈን አትወጣም። ምክንያቱም አንጀላ ሙስሊም ሆናለች። Today, Angela never shows her blonde hair in public. In fact, she never goes out without being covered up because Angela is a recent convert to Islam. She is now a Muslim. አሁን ሌላ ሴት ነኝ። አሁን ሌላ ሴት ሆናለች። በካሊፎርኒያ ውስጥ በካቶሊክ ሚሽን ተመራ ያደገችው አንጀላ ዘኦሲ በተሰኘው ተከታታይ ፊልም ላይ በልዩ የትወና ብቃቷ ትታወቃለች። ዛሬ ግን ያን ሁሉ ትታ የሙስሊም ህፃናትን በማስተማር ላይ ትገኛለች። መስከረም አንድ ጥቃትን ተከትሎ የሰለሙ ሰዎች ጋር በመወያየት እስላምን የተቀበለችው አንጀላ ከመስከረም አንድ ጥቃት በኋላ በሁለት ወር ልዩነት መስለሟን ትናገራለች። የእስልምና እምነት ላይ ሽብርተኝነት እየተነዛ ባለበት ሰዓት መስለሟ አስገራሚ ነው። በእስላም ዙሪያ ከሚወራውና እኔ ራሴ ከማስበው የተለየ ሆኖ ነው ያገኘሁት። አሁን ሰዎች በሂጃብ ሲያዩን ሙስሊም ሆኜ ሳይሆን አዲስ ፋሽን ያመጣው ነው የሚመስላቸው። አዲስ ፋሽን ሳይሆን በአለም ላይ በከፍተኛ ፍጥነት እየተስፋፋ ያለውን እስልምናን ተቀብላ በአዲስ ፊት ነው የመጣችው። Story begins in first year university. ታሪኬን ከዩኒቨርሲቲ ሆቴል ጀምርላችሁ። ተማሪ ያለው መጥፎ አጋጣሚዎችን አስተናግጃለሁ። ቤተሰቤ ብዙም ሰላም አልነበሩም። እናትና አባቴ ተለያይተው ነበር። አባቴ ትንሽ ኃይለኛ ቢጤ ነበር። ሱብሃንአላህ። አንድ ጓደኛዬ በሞት ተለይቶኛል። እሱ በሞተበት ሳምንት በርካታ ጥያቄ በአይምሮዬ ይመላለስ ነበር። ወደዚህ ዓለም እንዴት መጣሁ? ለምን መጣሁ? ወዴት ነው የሚሄደው? ባለሁበት እድሜ ምን መስራት ይተበቅብኛል? የመሳሰሉ ምላሽ ያላገኘሁላቸው ጥያቄዎች። መልሱን ለማግኘት ሃይማኖቶችን መመርመር ፈለኩ። እናም የክርስቲያን እምነትን መጽሐፍ ቅዱስን ማጥናት ጀመርኩ። ከክርስቲያን ጓደኞቼ ጋር በመሆንም ቤተክርስቲያን ሄድኩ። እዛ ስደርስ ብዙ ድምጻቸው የሚያምሩ ሰዎች ይዘምራሉ። ምን እንደሚሉ አይገባኝም። እኔም ምን ማለት እንዳለብኝ አላቅም። ግን በድምጻቸው ተማረኩ። ብዙዎቹም እኔ ወዳለሁበት እየመጡ ጌታ ይወድሃል ይሉኛል። እኔም በውስጤ ጌታ ማን ነው እላለሁ። ሱብሃንአላህ። ስለ ፈጣሪ ምንም ግንዛቤ አልነበረኝም። ከዚህ በኋላ ከተለያዩ የክርስቲያን እምነት አስተማሪዎች ጋር እየተገናኘው ጥያቄዎችን ማቅረብ መጠየቅ ጀመርኩ። የኔ ፍላጎት ለዚህ ጥያቄ ምላሽ መጽሐፍ ቅዱስ እዚህ ቦታ ላይ መጥቷል እያሉ እንዲያሳዩኝ ነበር። የነሱ መልስ ግን ከግል አመለካከታቸው ብቻ የመነጨ ሆኖ ነው ያገኘሁት። ከዚህ በኋላ የተረዳሁት ቤተክርስቲያኖች አንዱ ከሌላው የተለየ አቋም እንዳላቸው፣ መጽሐፍ ቅዱስ አንድ ሆኖ ያለ ትምህርት አሰጣጡ የተለያየ መሆኑን ማስገረመኝ። ክርስትና እምነት ውስጥ ፈጠራ መኖሩን ለመረዳት ይህ በቂ ነበር። ከዚህ በኋላ ብዙ እምነቶችን ሳጠና ቆየሁ። ይህን የሚያውቅ አንድ ክርስቲያን የትምህርት ቤት ጓደኛዬ እሺ ምን እምነት አጠና ብሎ ጠየቀኝ። ክርስቲያኒዝም፣ ቡዲዝም፣ ሂንዱይዝም፣ ፊሎሲዝም፣ ጁዲዝም ብዬ ያጠናኋቸውን እምነቶች ነገርኩት። ጓደኛዬም ኢስላምንስ አለኝ። እንዴ የሽብርተኛ እምነት እንዳጠና ትፈልጋለህ? ጤና የለህም? ጭራሽ አላየውም ብዬ ነበር የመለስኩለት። በሌሎች እምነቶች ባረኩት ጥናት ውስጥ ያሉ ጥያቄዎች በቂ ምላሽ ስላላገኘሁበት ወደ ኢስላም መሄዴ ግን አልቀረም። ከዚህ ቀደም ሌሎች እምነቶችን ሳጠና አቀርባቸው የነበሩ ጥያቄዎችን ለኢስላም እምነት አስተማሪዎችም አቀረብኩላቸው። ሙስሊሞቹ ከሌሎች የተለዩት የሚሰጡት መልስ ከግል አመለካከታቸው የመነጨ ለመሆኑ ነው። ለምጠይቀው ጥያቄ ሁሉ ለዚህ ጥያቄ ቁርአን አንቀጽ እንዲህ ላይ በቂ ምላሽ አስቀምጦልሃል፣ እንካ አንብብ፣ ለዚህ ጥያቄ ደግሞ እዚህ ጋር አንብብ እያሉ ነበር አጥጋቢ መልሶች የሚሰጡኝ። አንድ ሰው ወደ ኢስላም ሊገባ ሲል የሚያቀርባቸውን ጥያቄዎች አቀርብላቸው ነበር። ሴቶቻችሁ ለምን ይሸፈናሉ? የመሳሰሉ ከበድ ያሉ ጥያቄዎችን ለጠየቅኳቸው ጥያቄዎች በጠቅላላ ማለት ይቻላል
ከቁርአን ያገኘኋቸው መልሶች እጅግ አጥጋቢ ነበሩ። ጥያቄን ሲመልሱልኝ ከነበሩት ውስጥ አንዱን ተጨማሪ ምን የምትነግረኝ ነገር አለ ብዬ ጠየቅኩት። ከአላህ ቃል ውጪ ምን ልጨምርልህ እችላለሁ? ቁርአን ያላህ ቃል በቂ ነው አለኝ። ጭንቅላቴን የነካኝ አባባል ነበር። ስለ ሃይማኖቱ ብዙ ማንበብ ጀመርኩ። ቀጥሎ ምነግራችሁን ታሪክ ከናንተ ውስጥ ከዚህ በፊት የሰማችሁ ካላችሁ ከይቅርታ ጋር በድጋሚ አድምጡኝ። አንድ ቀን ብቻዬን ክፍሌ ተቀምጫለሁ። መስኮቴ ክፍት ነው። የቁርአንን ትርጉም እያነበብኩ ነበር። እናም ማንበቤን አቋርጬ አላህ አልኩት። ወደ እስላም ለመግባት ጊዜ አሁን ነው። በጣም ትንሽ ነው የቀረኝ። ስለዚህ ግፊት ፈለግኩ። እናም ከመግባቴ በፊት ትንሽ ምልክት አሳየኝ አልኩት። ይህችን ዓለም ከነ ፍጥረቷ የፈጠርክ ጌታ ነህና ትንሽ ምልክት ብቻ አልኩት። 2 ደቂቃ ያህል ቆይቼ ክፍሌን ስገላመጥ ምንም የተፈጠረ ነገር የለም። ምንም። ሱብሃንአላህ። እውነት ለመናገር ተናደድኩ፣ ግን ተስፋ አልቆረጥኩም ነበር። ስለዚህ አላህ ሆይ አልኩ፣ ይህን እድል ተጠቀም። ምናልባት ቅድም ቢዚ ሆነ ይሆናል ወይ በሌላ ምክንያት ትንሽ ምልክት ብቻ አሳየኝ ጌታዬ ብዬ ጠየቅኩ። አሁንም ምንም አልተፈጠረም። ሱብሃንአላህ። በጣም ተበሳጭቼ ተውኩትና ወደ አቋረጥኩት የቁርአን ንባብ ተመለስኩ። በጣም የሚገርመው አጋጣሚ የተከሰተው ይሄኔ ነበር። አቋርጬ ከነበረው የቁርአን ገጽ ቀጥሎ ባለው ገጽ ላይ የሰፈረው አንቀጽ አስደነገጠኝ። አንቀጹ ምን ይላል መሰላችሁ? ተአምራትና ምልክትን የምትሹ ሰማይ፣ ከዋክብት፣ ሌሊትና ቀን ግልጽ ያላህ ምልክት ለመሆኑ አታስተነትኑም? ይሄ ለአእምሮ ባለቤቶች ትልቅ ተአምራት ነው ይላል። ወደ እስላም ለመግባት የፈለኩትን ግፊት ከበቂ በላይ አግኝቻለሁ። እስላምን ለ6 ወር ያህል መርምሬ በመጨረሻም ሙስሊም ለመሆን ወሰንኩ። ስለ ሸሃዳ ማቀው ነገር አልነበረም፣ ግን ሙስሊም መሆኔን መመስከር ስለፈለኩ ከምሽቱ 1 ወይም 2 ሰዓት ላይ ወደ መስጊድ ሄድኩ። መስጊድ የመጣውን በሺዎች የሚቆጠር ህዝብ ብዛት አይቼ በጣም ተገረምኩ። ሙስሊሞች እንዴት ጠንካራ ናቸው አልኩ። ለካ የረመዳን የመጀመሪያ ቀን ነበር። የረመዳን ሙስሊም ከመሆን አላህ ይጠብቀን። ሸሃዳ ሲያስብሉኝ በጣም ተቸገርኩ። አሽሃዱ ምን? በእንግሊዝኛ የአላህን አንድነትና የሙሐመድን ሰለላሁ ዐለይሂ ወሰለም መልእክተኝነት መሰከርኩ። ሸሃዳዬን ካልኩ በኋላ በጣም ልዩ ስሜት ነው የተሰማኝ። ውስጤ የተሰማኝ ሙሉነትና ደስታ ሱብሃንአላህ። ተክቢር ተባለ፣ ሰው ሁሉ አላሁ አክበር ይላል። በህይወቴ አቅፈውኝና ስሞኝ ማያውቁት ሁሉ እየመጡ ይስሙኛል። መቼም የማረሳውና ደስ የሚል ስሜት ነበር። እስላምን ከተቀበልኩ በኋላ ባመጣሁት ለውጥ ቤተሰቦቼ ተማርከዋል። አባቴ የተሻለ ሰውና ንቁ ሆነሃል አለኝ። ምክንያቱም አብዛኛውን ጊዜ ማታ ጠጥቼ ከገባሁ ጧት ለመነሳት አስቸግር ስለነበር ነው። አሁን አባቴ ስለ እስላምና ቁርአን ሲጠይቀኝ በጣም ደስ እያለኝ ነው ማስረዳው። ዴቪድ ካሪ ዌበር ቻፕል እንደ አውሮፓውያን አቆጣጠር ነሐሴ 1973 ዋሽንግተን ዲሲ ተወለደ። አሜሪካዊ ኮሜዲያን፣ የቴሌቪዥን ፊልሞችን ጨምሮ የፊልም ደራሲ፣ አዘጋጅና ተዋናይ። በ1991 እንደ አውሮፓውያን አቆጣጠር በዱክ ኢሊንግተን የጥበብ ሙያ ማሰልጠኛ ተቋም በቲያትር ጥበብ ተመረቀ። በኮሜዲ ሙያው ብቃቱን ይበልጥ ያሳየው ቻፕል ሾው በተሰኘ የቴሌቪዥን ፕሮግራም ሲሆን ይህን ተከትሎ ያወጣው ዲቪዲ 3 ሚሊዮን ኮፒ መሸጡ የኮሜዲ ስራው ተወዳጅነትን ያሳያል። የኮሜዲ ፍቅር ያሳደሩበትና አርአያ የሆኑት ኤዲ መርፊና ሪቻርድ ፕሪየር መሆናቸውን ይገልጻል። የኮሜዲ ማዕከል ከመቶ ምርጥ የመድረክ ኮሜዲያን 43ኛ አድርጎት ነበር። ቻፕል በ1998 እስላምን ተቀብሏል። ኤሊን ከተባለች ባለቤቱ ኢብራሂምና ሱሌማን የተባሉ 2 ወንዶችን ጨምሮ ሶናል ከምትባል ሴት ልጁ ጋር በኦሃዮ ከተማ ይኖራሉ። እስላምን እጅግ ውብና ትክክለኛ መንገድ በማለት ገልጾታል።
የተወለድኩት በመካከለኛው ምዕራብ ከሚገኝና ጠንካራ ክርስቲያን ከሆነ ቤተሰብ ነበር። በ1949 የአንደኛ ደረጃ ትምህርት ቤት ተማሪ እያለሁ ቤተሰባችን ወደ ሂውስተን ቴክሳስ ተዛወረ። እዚያም እያለን ቤተክርስቲያን መሄድ በብዛት እናዘወትር የነበረ ሲሆን በ12 ዓመቴም ፓሳዲና ቴክሳስ ውስጥ ተጠመቅኩ። ልጅ እያለሁ ሌሎች ቤተክርስቲያኖችን በመጎብኘት አስተምህሮታቸውንና እምነቶቻቸውን ለማወቅ እጓጓ ነበር። የባፕቲስት፣ ክርስቲያን፣ ሜቶዲስት፣ ናዝራውያን፣ ሙሉ ወንጌል፣ አጋፔ፣ ካቶሊክና ሌሎችን በርካታ እምነቶችን ለማወቅ ጥረት አድርጌያለሁ። ስለ ሃይማኖት ያደረኩት ምርምር በክርስትና ብቻ አላቆመም። የሂንዱ፣ የአይሁድ፣ የቡዲዝም፣ የሜታፊዚክስና አሜሪካ ውስጥ የሚገኙ የተለያዩ እምነቶችን አጥንቼ ነበር። ይህ ሁሉ እምነት ሳጠና ትኩረት ያልሰጠሁትና ያላጠናሁት አንድ እምነት ነበር፣ ኢስላም። ለምን? ጥሩ ጥያቄ። ወደ ተለያዩ ቦታዎች አብረውኝ የሚጓዙት ወንጌላውያን እስልምናንና ሙስሊሞችን በጣም ይጠሉ ነበር። ሌላው ቀርቶ ሰዎች እስልምናን ከሩቁ እንዲፈሩ ስለ ሃይማኖቱ እውነት ያልሆኑ ነገሮችን ያስወሩ ነበር። አባቴ በቤተ ክርስቲያን ሥራዎች ላይ በጣም ተሳታፊ ነበር። በተለይም በቤተ ክርስቲያን የትምህርት ፕሮግራሞች ላይ የቅስና ማዕረጉን ያገኘው በ1970ዎቹ ነበር። 1991 ሙስሊሞች በመጽሐፍ ቅዱስ ውስጥ ባሉ ነገሮች እንደሚያምኑ ማወቄ አስገረመኝ። እንዴት ሊሆን ይችላል? በኢየሱስ የእግዚአብሔር መልእክተኛነት፣ በኢየሱስ የእግዚአብሔር ነብይነት፣ በኢየሱስ በእግዚአብሔር ተአምር መወለዱና በመጨረሻዎቹም ቀናት ይህ ለኔ ከምገምተው በላይ ነበር። ራሴን ብዙ ጊዜም የምጠይቀው ጥያቄዎች ነበሩ። እግዚአብሔር ለምንድን ነው የፈጠረን? እግዚአብሔር ከኔ ምንድን ነው የሚፈልገው? እግዚአብሔር ማን ነው? የአዳም ልጆች በሙሉ እሱ በሰራው ኃጢአት ምክንያት ለምንድን ነው ለቅጣት የሚዳረጉት? እነዚህን አይነት ጥያቄዎች ብታቀርቡ ሊመለስላችሁ የሚችለው መልስ ምንም አይነት ጥያቄ ሳትጠይቁ ዝም ብላችሁ እንድታምኑ ወይም ነገሩ ከአፍ በላይ የረቀቀ ስለሆነ ማንሳት የለባችሁም ሊሏችሁ ይችላሉ። ሌላው ደግሞ የሶስቱ ስላሴዎች ጉዳይ ነው። እንዴት ነው አንድ ነገር ሶስት ሆኖ ሊመጣ የሚችለው? ያሻውን ነገር ባሻው ሰዓት ማድረግ የሚችለው እግዚአብሔር የሰውን ኃጢአት ይቅር ለማለት የግድ ወደ መሬት ወርዶ ወደ ሰውነት መለወጥ አለበት እንዴ? እነዚህን ጥያቄዎችና በቁርአን ላይ ያደረኩት ጥናት ግን በመጨረሻ ወደ እስላምና ቀጥተኛ መንገድ መሩኝ። የሱፍ ስቴስ በአሁኑ ወቅት የተለያዩ ዳዕዋ ትምህርቶችን በተለያዩ እስላማዊ ሚዲያዎች ይሰጣሉ። ይህ እምነት እጅግ የጠራ ነው። ሙስሊም በመሆኔ በጣም እኮራለሁ። ይህን አጋጣሚ አግኝቼ የተሰማኝን ስሜት እንዲሁም ልምዴን ለማካፈል በመቻሌም በጣም ደስተኛ ነኝ። አንዳንዴ በተለያየ ችግር ላይ ያሉ ሙስሊም ወገኖቼን ሳስብ እንባዬ ድቅን ይላል። ለምን መሰለህ? በውስጤ ለነዚህ ወገኖቼ የሆነ ጥሩ ነገር ማድረግ እንዳለብኝ ስለሚሰማኝ ነው። ምን ያህል ጊዜ ጸሎት በማድረግ ፈጣሪህን ታስባለህ? በየቀኑ፣ በየሰዓቱ፣ በየሰከንዱ ፈጣሪን አስባለሁ። ጀርሜን፣ ያንተ ወደ እስላም መለወጥ ሁሉንም ያስገረመ በተለይ አሜሪካውያንን ያስገረመ ነው። እንዴት እስላምን ተቀበልክ? በ1989 እኔና ታላቅ እህቴ ወደ መካከለኛው ምስራቅ ሄደን ነበር። ያኔ ነው ከኢስላም ጋር የተዋወቅኩት። የተሟላ እርካታ የሚገኝበት ህይወት በምን መልኩ ማግኘት እንደምችል የማስብበት ጊዜ ነበር። እስላምን መቀበልህን እናትህ ተስማምተውበታል? ውሳኔን ታከብራለች። ምክንያቱም እኔ የሚያስደስተኝን እንጂ የሚያስከፋኝን ህይወት አልመረጥኩም። ስለዚህ ተቃውሞ የላትም። ከዚህ በፊት ያንተን ቃለ መጠይቅ ሳነብ ወንድምህ ማይክል ጃክሰን እስላምን እንዲቀበል ጥረት እያደረክ መሆንህን ይገልጻል። እውነት ነው? አዎ፣ እንዲቀበል ያለኝን ልምድና እውቀት አካፍየዋለሁ። እኔ ያስኩትን ጥሩና ትክክለኛ መንገድ ለወንድሜም መውደድ ስለሚኖርብኝ ነው። የሚቀበል ይመስልሃል? ከአላህ ጋር በጣም ተስፋ አረጋለሁ። መቼ? አላህ ነው የሚያውቀው፣ ግን ተስፋ አረጋለሁ። ሙሉ ስሙ አሌክሳንደር ቫልትሮቪች ሊትቪኔንኮ ይባላል። እንደ አውሮፓውያን አቆጣጠር በዲሴምበር 4 1962 በሩሲያ ቮሮንዝ ከተማ ተወለደ። አባቱ ዶክተር ዋልተር ሊትቪኔንኮ ይባላሉ።
የሁለተኛ ደረጃ ትምህርቱን በ1980 እንደ አውሮፓውያን አቆጣጠር በናልቺክ ትምህርት ቤት አጠናቀቀ። የስለላና የድርሰት ዝንባሌ ስለነበረው የስለላ ትምህርት ማጥናት ጀመረ። በሙያው ተመርቆ በኬጂቢ ተመልምሎም የአንድ ዓመት ስልጠና ከተሰጠው በኋላ በከፍተኛ ደረጃ የስለላ ሙያ ኬጂቢን ማገልገል ጀመረ። በነበረው የደራስነት ዝንባሌም መጽሐፍ ጽፏል። በጽሁፍህ የሩሲያን ፖለቲካና ሚስጥር አውጥተሃል ተብሎም እስር ተፈረደበት። ከ3 ዓመት እስር በኋላም ሲፈታ ከሀገሪቱ እንዳይወጣ ተከልክሎ ነበር። ሊትቪኔንኮ ግን በቀላሉ በዩክሬን ወደ ቱርክ ገባ። ቱርክ ለሚገኘው የአሜሪካ ኤምባሲ ጥገኝነት ጠይቆ አሜሪካ ጥገኝነቱን ሳትቀበለው ቀረች። ሊትቪኔንኮም ለንደን አጭር ቆይታ ወይንም ትራንዚት አድርጎ ወደ ሞስኮ የሚበር የበረራ ትኬት ቆረጠ። እናም ህዳር 1 2000 በለንደን ያረፈው አውሮፕላን ወደ ሞስኮ ከመሄዱ በፊት ለንደን ሄትሮ አየር ማረፊያ ሆኖ ለእንግሊዝ መንግስት ጥገኝነት ጠየቀ። የእንግሊዝ መንግስትም ሊትቪኔንኮን ተቀበለው። በእንግሊዝ ቆይታውም 2 መጽሐፍት ጻፈ። በጽሁፉም የሩሲያን መንግስት እጅግ ኮነነ፣ ወነጀለ። ከዚህ ቀደም የሞተችው ሩሲያዊት ደራሲም በሩሲያ መንግስት መርዝ እንደተገደለች በመጽሐፉ ጠቀሰ። ሊትቪኔንኮ በእንግሊዝ ቆይታው ነፃ ሆኖ ሚኖር ቢመስለውም ጠላቶቹ አልተኙለትም ነበር። እንግሊዝ ያለ ከብዙ ሩሲያውያን ጋር ይገናኝ ነበር። ሊትቪኔንኮ እስላምን መርምሮ ከተቀበለ ከ10 ቀናት በኋላ ሰውነቱ ተመርዞ ህይወቱ አለፈ። ያገኛቸው የነበሩት ሩሲያውያንም ለሞቱ ተጠርጣሪዎች ናቸው። ከመሞቱ 2 ቀን በፊት ቤተሰቡን ሙስሊም መሆኑን በማሳወቅ ቀብሩ በሙስሊም ሥርዓት ይፈጸም ዘንድ ተናዘዘ። ከመሞቱ 1 ቀን በፊትም ቁርአን ሲቀራ አሳልፎ በማግስቱ ህይወቱ አለፈ። እዚህ ለንደን ከእንግሊዛዊቷ ክብርት ዳኛ ሞርሊን ሞርቴጅ ጋር እንገኛለን። ብቃት ካላቸው ዳኞች ተርታ የምትመደቢ ሴት መሆንሽን አውቃለሁ። ያንን ለማረጋገጥ ባንቺ ስር ያሉትን ዳኞች ማየቱ በቂ ነው። የመጀመሪያው ጥያቄ ኢስላምን መቀበልሽ ይታወቃል። እንዴት ልትቀበይ ቻለሽ? በሴቶች ላይ የሚደርስ ጥቃትና ወንጀል እንዲሁም በሴቶች መብት ዙሪያ የሚያጠነጥን ጥናት ጀምሬ ነበር። ይህ ጥናቴ ብቻዬን የምሰራው አልነበረም። ብዙዎችንም የግድ ማሳተፍ ነበረብኝ። ስለዚህ እዚህ ሀገር የሚገኘውን የሙስሊም ሴቶች ኮሚዩኒቲን አሳተፍኩኝ። ስለ ሙስሊም ሴቶች መብትና ግዴታ በጥናቴ ለማካተት የሃይማኖታቸውን ህግጋት ማጥናት የግድ ነበረብኝ። በዚህ አጋጣሚ ስለ እስላምና ቁርአን ማንበብ ጀመርኩ። የማላውቃቸውና ያልጠበቅኳቸውን ብዙ ጥሩ ነገሮች አገኘሁ። ኪታብም ሆነ ቁርአን ሳነብ ከአንዱ ገጽ ወደ ሌላኛው በጉጉትና በተመስጦ ነበር ማነበው። በተለይም እጅግ ልቤን የነካኝ የነብዩ ሰለላሁ ዐለይሂ ወሰለም የቤተሰብ አኗኗርና የሱሐቦቻቸው ህይወት በጣም ይማርከኝ ነበር። በመጨረሻም እስላም ትክክለኛ ህይወት መሆኑን ስረዳ ምን እጠብቃለሁ ስለ ራሴ ጥያቄ ያቀረብኩ። ምክንያቱም በትክክል የሚገባኝ እምነትና እኔ መያዝ ያለብኝ እምነት ኢስላም ብቻ በመሆኑ ተቀበልኩ። آمنت بالله وملائكته وكتبه ورسله واليوم الآخر والقدر خيره وشره من الله والبعث بعد الموت لا إله إلا الله آمنت بالله وملائكته وكتبه ورسله واليوم الآخر والقدر خيره وشره من الله والبعث بعد الموت لا إله إلا الله لا إله إلا الله لا إله إلا الله لا إله إلا الله محمد رسول الله لا إله إلا الله لا إله إلا الله لا إله إلا الله محمد رسول الله Faith is belief in Allah and the messengers, the angels and the final day and the holy scriptures, to believe in destiny that good and bad both come from him, and the resurrection. There is no God but Allah. La ilaha illallah, la ilaha illallah, la ilaha illallah, Muhammad Rasulullah. La ilaha illallah, la ilaha illallah.
illallah, Muhammad Rasulullah. Allah is the creator of heaven and of earth. Nothing may compare with him, he is the one alone. The prophets, best of humankind, sent to all nations and all tribes. Last of all Muhammad, mercy to the world. La ilaha illallah, la ilaha illallah, la ilaha illallah, Muhammad Rasulullah. La ilaha illallah, la ilaha illallah, la ilaha illallah, Muhammad Rasulullah.